igissakot angan ille kenu sawite magana kavido igissakan bes kavido barkot show hailen gej ka programan taaddanta he lokenena sir masaratis ashera kabato angedu qawadanina har mitomannina maglecha iholuwa kavido ina utakon hasom hansom manashan pastor Dawit Gudis gej mazmurin lanqomman kumanch wengel agelgiloትና ጋና መረካ አረቂንጭ ቆያቆኩ ኤብይ ዋርከለሶን ሚዲያ አለማ ዋርከምስን መዝሙራ ሚንኪስ ሰኮደ ዮመክ አገልግሎት ገበሊም ቤተሰቡኔት ሚንኪደደ ባርኮት ሾን ቃለ መጠየቅ ይሰኩይ ሁንደመንም መጨሰኮኮም መጨንሳሞ ለምናኖን ደግሞ ዮንተከ ሁኔታ ይንኪደ ገተከም ለኪያናነት ዮንተከ ምን ይንከንነት ያከማኖን ማጣባብ ክላሰን ኤድዋ ሐራብ ማኮክ መንች ኤድዋ አከበራ ኮክ መንች ትውልድን ዋጋ ሚቃኮክ መንች ወንጌልን ዋጋ ሚቃኮክ መንች ለራሱ ለመጠቀም ሳይሆን ህዝብን ለመጥቀም የተነሳ ሰው እንደዛ ዋጋ እየከፈለ ብዙ ሰዎች አጭበርብሮና አመታቶ በተሽከርካሪና በመኪና በሚሄዱበት ሰዓት ብዙ ቪላ ቤቶችን በሚያስገነቡበት ሰዓት ተከራይቶ አንድ ክላስ ላይ እንደሚኖሩ በሚዲያ ላይ መግለጫ ሰጥቷል። በዛ በሰጡት መግለጫ መሰረት ብዙ ሰዎች ካሉበት ሁኔታ እንዲወጡ አግዛቸዋል፣ አግዘናል፣ በተቻለን አቅም ረተናቸዋል። ሁለተኛም ደግሞ ከዛ ካሉበት ጠባብ ክፍል እንዲወጡና መዝሙር እንዲያሰሩ ብዙ ቅስቀሳ በባርኮት ሾው ስም ተደርጓል። ከተደረገ በኋላ ሰውየውን ወደ ሚዲያ ካወጣችሁት በኋላ ሁለተኛ ለአገልግሎቱም ሆነ ለመዝሙሩም ሆነ ለቤቱ ጉዳይ በተደረገው ርብርብ በተሰራው ፈንድሬዚንግ ላይ የመጣውን የተሰራውም ነገር ምን እንደሆነ ምን ኃይል እንደተገኘ ቤቱን ይዛችኋል ወይንስ አልያዛችሁም? ሁለተኛ መዝሙር ለማሰራት ጀምራችኋል ወይንስ አልጀመራችሁም? ሶስተኛ መጀመሪያ ሰውየውን ሚዲያ ላይ ቃለ መጠየቅ ለማድረግ እንዳመጣችሁ ሁሉ ለምንድን ነው ሪፖርቱን ሚዲያ ላይ ያላቀረባችሁት? ቤቱን እንዳልያዛችሁ ወይንም እንደያዛችሁ በሳቱ ላይ ቃል የገቡ ሰዎች መፈጸማቸውንና ወይንም አለመፈጸማቸውን ለምን ቃል ሪፖርት አላቀረባችሁም? ለባርኮት ሾውና ለዘማሪ ለታላቁ ዘማሪ ለብዙዎች አባት ለሆነው ለዮሴፍ ሳሙኤል ለና አብደናጎ ጋዲሳ ለሚያከብራቸው ለሚወዳቸው ለሚቀድሙኝ ለሲነሮቼ ሼር ያደረጋችሁ አድርሱ። የወንድማችን ጉዳይ እንዲህ ሸፋፍነን የምናልፍበት ጉዳይ አይደለም። የብዙዎች አባት ነው፣ የወንጌል አርበኛ ነው። ከዝማሬም በኩል ከአገልግሎቱም በኩል የተመሰከረለት ለህዝብ የሚኖር ለእግዚአብሔር ክብር የሚያገለግል ለህዝብ ጥቅም የሚያገለግል ነው። ለራሴ ምን ሊጠቀም ከሚል ይልቅ ለህዝቡ ምን ሊጠቅም የሚል ትልቅ የእግዚአብሔር ሰው ነው። ስለዚህ በዚህ ጉዳይ ላይ ብዙ ሰዎች ሼር ሪፖስት ዲዩቲ እያደረጋችሁ ይሄ ቪዲዮ ቫይራል እንዲወጣ አድርጉ። ተባረኩልኝ።